ሃናን አብዱ መድረኩን ትረከባለች። መልካም ጊዜ ይሁንላችሁ። እንኳን አደረሳችሁ፣ እንኳን አደረሳ። እሺ እንደምን አላችሁ ሁላችሁም? በዛሬው ዕለት እዚህ ስርፋ እዚህ ቦታ ላይ በመገኘቴ እጅግ በጣም ደስተኛ ነኝ። እናም እንኳን ደስ ያላችሁ። አዎ የሐምሌ 5ቱን ድል ልታዩ የመጣችሁ በአማራ ባህል እጃችሁን ይዤ እንዳልዘይራችሁ፣ በጎጃሜ ባህል እጃችሁን ይዤ እንዳልዘይራችሁ፣ በሸዋየው ባህል እጃችሁን ይዤ እንዳልዘይራችሁ፣ በጎንደሬው ባህል በወልቃይት ባህል እጃችሁን ይዤ እንዳልዘይራችሁ ወይም እያዟዟርኩ ጉንጫችሁን እንዳልላችሁ ሰዓት ያጥርብኛል። ወላሂ በጣም ብዙ ናችሁ። እንደው በጥቅሉ ሰላም ጤና ይስጥልኝ። እንደምን አላችሁ? በባህልና ወግ ስሟን ያስጠሩላት እሪኩም ዘመዳ የተዘፈኑላት ጥበብ የምታመርት ድንጋይን ፈንቅላ እንግዳ ተቀባይ ተካፍላ የምትበላ የጀግኖች ሀገር ናት የፍቅር ፋብሪካ። አለቀ የማታውቅ ቢጋገር ቢቦካ በሙዚቃ ውበት ሀገር የለወጠች ጠቃሚ ቅኝትን ብላ አርግዛ ያማጠች ጠርጥር ጠርጥር አለኝ ይች ሀገር አማራ ነች። አማራ ለዘላለም ይኖራል። አማራን የነካ የለውም በረካ፣ ኢትዮጵያን የነካ የለውም በረካ። አዎ እንግዲህ እኔን ለማታውቁኝ አዲስ የሆናችሁ የእናንተ ውድ እህት ቆራጥ እህታችሁ አዎ ተመልከቱ፣ ከወገቤ ቀጠቅ ካፍንጫዬ ሰንቀቅ ያልኩኝ የአማራ ቀብራራ የወሎ ቀብራራ አርከባስ አግረው እሪበሎንዱ ሀየበል አራዳ በቅርቡ ደግሞ 5 ዓመት ይከብዳል እንደ ቀልድ 5 ዓመት እድሜንም ልጅነቴንም የሰጠሁበትን ሙሉ አልበሜ ከፈጣሪ ጋር ይዤ እመጣለሁ። በአራቱም አቅጣጫ በአራቱም ተሰልፌያለሁና እንደምትወዱኝ ያውቃል አንደበቴ፣ እንደምወዳችሁም ያውቃል አንደበቴ። የኔ ስም ሃናን ነው አብዱ አባቴ። እጅግ ከልብ ነው የማመሰግነው እኔ እዚህ ቦታ ላይ እንድገኝ የወልቃይት ከተማ ከንቲባ እንዲሁም ሁላችሁም አሸትዬ እንኮዬ ሁላችሁም ኮሎኔል ከልብ ነው የምናመሰግነው። ይችን የሰላም ትንፋሽ እንድንተነፍስ ያደረጋችሁን የተሰዋችሁልን ሁላ ከልብ እናመሰግናለን። እናስቀጥለዋለን። እኛ ትውልድን የኛ ትውልድ የኛ የልጅ ልጅ እያለ ይቀጥላል። ስለዚህ በጣም ነው የምወዳችሁ። አብጃለሁ አብጄና አብጃለሁ አብጄ ወልቃይት ወድጄ